ቅድስት ማለት የዘይቤ ፍቺው የተቀደሰች የተለየች ማለት ነው። ሚስጥራዊ መልእክቱ ግን የምስጢረ አድኅኖ ታላላቅ ሥራውን ለመጀመር መድኃኒታችን ኢየሱስ ክርስቶስ በገዳመ ቆሮንቶስ ገብቶ ከቆመ ሳያርፍ ከዘረጋ ሳያጠፍ የጾማት የ40ው ቀንና ሌሊት ልዩ የሆነች ክብርት ጾም የምትጀመርበትን ሁለተኛ ሳምንት ከልብ ያሳስበናል። ማቴዎስ 4:2 ቅድስት የአብይ ጾም ሁለተኛ ሰንበት ስያሜ ነው። ስያሜውም ከኢትዮጵያዊው የዜማ ሊቅ ከቅዱስ ያሬድ የተገኘ ነው። ከዚህ ሰንበት ዋዜማ ጀምሮ ስለ ዕለተ ሰንበት ቅድስና ይዘመራል። ቅድስት ቤተ ክርስቲያናችንም ሰንበቱን ስለ ቅድስና ልጆቿን ታስተምርበታለች። በቅዳሴ ጊዜ የሚሰበከው መስባክ፣ የሚነበበው መልእክት፣ የሐዋርያት ሥራና ወንጌል ስለ ቅድስት የሚያስተምሩ ናቸው። ቅዱስ ማለት ልዩ ክቡር ማለት ነው። እግዚአብሔር አምላካችን በባህሪው ቅዱስ ነው። ይህም ቅድስና ከማንም ያላገኘው የባህሪ ገንዘቡ ነው። መጻሕፍትም የባህሪ ቅድስናውን ተባብረው መስክረዋል። በባህሪው ቅዱስ ስለሆነ ቅዱስ 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 እየተባለ ይመሰገናል። ኢሳይያስ ምዕራፍ 6 ቁጥር 1፣ አንደኛ ሳሙኤል ምዕራፍ 2 ቁጥር 2። እኛም ቅዱስ ልጁ በሥጋ ተገልጦ እንዳስተማረን በየዕለት ጸሎታችን ስምህ ይቀደስ እንለዋለን። የቅድስና ምንጭ ቅድስናን የሚሰጥ እርሱ ብቻ ነው። ቅዱስ የሚለው ቃል ለሰዎች፣ ለመላእክት፣ ለቦታ፣ ለዕቃ፣ ለዕለታት ቢቀጸልም ቅድስናቸው በባህሪው ቅዱስ ከሆነው ከእግዚአብሔር የተገኘ ነው። ይህም የጸጋ ቅድስና ይባላል። እግዚአብሔር ቅዱስ ስለሆነ በመልኩና በምሳሌው አክብሮ የፈጠረንን እኛም ቅዱሳን እንድንሆን ይፈልጋል። ቅዱስ ጴጥሮስ ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራቸው ቅዱስ እንደሆነ እናንተም ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ ያለንም ይህንን ሲያስተምረን ነው። ከመፈጠራችን አስቀድሞ መጠን በሌለው ፍቅር የወደደን እግዚአብሔር ካለመኖር ወደ መኖር ያመጣን ለውርደት ሳይሆን ለክብር፣ ለርኩሰት ሳይሆን ለቅድስና፣ ለሞት ሳይሆን ለሕይወት ነው። የመፈጠራችንም ዓላማ በፊቱ በፍጹም ምግባርና ሃይማኖት በመመላለስ ከእርሱ ጋር እንድንኖር ነው። ብርሃን ከጨለማ ጽድቅ ከኃጢአት ጋር ኅብረት የለውምና ከእርሱ ጋር ለዘላለም ነግሰን ለመኖር በቅድስና መኖር ይጠበቅብናል። ቅዱስ ጳውሎስም እግዚአብሔር ለቅድስና እንጂ ለርኩሰት አልጠራንምና ያለንም ለዚህ ነው። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 7። እግዚአብሔር እኛን የፈጠረበትን ዓላማ ለኤፌሶን ክርስቲያኖች እንዲህ ገልጾላቸዋል። በክርስቶስ ኢየሱስ ሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አባት እግዚአብሔር ይመስገን ብሎ ካመሰገነው በኋላ ዓለም ሳይፈጠር በፊቱ ቅዱሳን ንጹሐንና ያለ ነውር በፍቅር ያደርገን ዘንድ ለእርሱ መረጠን። ኤፌሶን ምዕራፍ 1 ቁጥር 3። አስቀድሞ ስለወደደንና ስላከበረን ከሌሎችም ፍጥረታት በተለየ መልኩ የሚያስፈልገንን ሁሉ አዘጋጅቶ በእጆቹ ካበጀን በኋላ የሥነ ፍጥረት ዘውድ አድርጎ በገነት አኖርን። ዘፍጥረት 1:26፣ መዝሙር 8 ቁጥር 1። የቀደመው አዳም አታድርግ የተባለውን በማድረጉ በእንዝህላልነትና በስንፍና በከይሲ ዲያብሎስን ምክር ተዋረደ። በሞተ ሥጋ ላይም ሞተ ነፍስ፣ በርዕደተ መቃብር ላይም ርዕደተ ሲኦል ተፈረደበት። በባህሪው ሞት ገባበት። ክፉ ፍትወታት የሚያጠቁትና የሚያሸንፉት የዲያብሎስና የኃጢአት ባሪያ ሆነ። በማይለወጥ ፍቅር የወደደን እግዚአብሔር ግን ጠፍተን እንድንቀር አልተወንም። በሰጠን ተስፋ በተቆረጠው ሱባኤና በተነገረው ትንቢት መሠረት ዘመኑ ሲደርስ በተዋህዶ ሰው ሆነ። የተዋሃደው ሥጋችንን አከበረ። በከበረ ደሙ ዋጀን፣ ከኃጢአታችንም አጠበን። በእርሱ ምክንያት የእግዚአብሔር ልጆች ተባልን። ጌታችንና መድኃኒታችን ሰው የሆነውና ለመዳናችን የሆነውን ዋጋ ሁሉ የከፈለው ለእኛ ያለውን ፍቅርና ለኃጢአት ያለውን ጥላቻ ለእኛ ለማሳየት ነው። ነገር ግን የኃጢአትን ሥራ ይሽር ዘንድ ከእርሱ ጋር የተሰቀለውን አሮጌውን ሰውነታችን እንደሆነ ይህን እናውቃለን የተባለውም ለዚህ ነው። ሮሜ ምዕራፍ 6 ቁጥር 6። እኛም ወደ ቀደመ ክብራችን ለመመለስ የተከፈለውን ዋጋ ታላቅ ከሆነው የጋብቻ ምስጢር ጋር በማያያዝ እንዲህ ገልጾታል። ክርስቶስ አካሉ ለሆነችው ቤተ ክርስቲያን ራሷ አዳኟም እንደሆነ ወንድ ለሴት ራሷ ነውና፣ ወንዶችም ክርስቶስ ቤተ ክርስቲያንን እንደወደዳት ራሱንም ስለ እርሷ ቤዛ አድርጎ እንደሰጠላት ሚስቶቻቸውን ይውደዱ።
በውሃ ጥምቀትን በቃሉ ይቀድሳትና ያነጻትም ዘንድ የነጻችና የተቀደሰች ትሆን ዘንድ እንጂ በላይዋ እድፈት ወይም ርኩሰት እንዳይገኝባት ቤተ ክርስቲያኑን ለእርሱ የከበረች ያደርጋት ዘንድ። ኤፌሶን ምዕራፍ 5 ቁጥር 23። ስለዚህ ጌታችን በደሙ ኃጢአታችንን እንደ ቸርነቱ ይቅር ብሎናል። ኤፌሶን ምዕራፍ 1 ቁጥር 7። ከእንግዲህ የራሳችን አይደለንም። በሰውነታችንም ኃጢአትንና አመፃን ልናደርግበት አይገባም። በዚህ በሚሞት ሥጋችሁ ኃጢአት አታንግሷት፣ ለምኞቱ እሺ አትበሉት። ከሙታን ተለይቶ እንደተሰራ ራሳችሁን ለእግዚአብሔር መሥዋዕት አድርጉ እንጂ ሰውነታችሁን ለኃጢአት የአመፅ የጦር መሳሪያ አታድርጉት። ሰውነታችሁንም ለእግዚአብሔር የጽድቅ የጦር መሳሪያ አድርጉ ተብለናል። ሮሜ ምዕራፍ 6 ቁጥር 12። የተወደዳችሁ ምዕመናን፣ እግዚአብሔር ደስ ብሎት የሚቀበለውን ሕይወት ለመኖር እንፈልጋለን። ለመሆኑ ይህ ሊሆን የሚችለው እንዴት ብንመላለስ ነው? መልሱን ሐዋርያው ቅዱስ ያዕቆብ አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስል ማንም ቢኖር የእርሱ አምልኮቱ ከንቱ ነው። ንጹሕ የሆነ ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው። ወላጆች የሌሏቸውን ልጆች ባልቴቶችንም በችግራቸው መጠን በዓለምም ከሚገኝ ርኩሰት ሰውነትን መጠበቅ ነው በማለት ይመልስልናል። ያዕቆብ ምዕራፍ 1 ቁጥር 26። በክርስቶስ ደም የተቀደሰና የእግዚአብሔር ማደሪያ የሆነውን ሰውነታችንን በዓለም ከሚገኝ ርኩሰት መጠበቅ የሰማያዊ ርስት ወራሾች ያደርገናል። በዓለም የሚገኘውን ርኩሰት ሐዋርያው ቅዱስ ጳውሎስ የሥጋ ሥራ በማለት ገልጾታል። እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖት ማምለክ፣ ስራይ ማድረግ፣ መጣላት፣ ኩራት፣ የምንዝር ጌጥ፣ ቅናት፣ ቁጣ፣ ጥርጥር፣ ፉክክር፣ ምቀኝነት፣ መጋደል፣ ስካር፣ ይህንንም የመሰለ ሁሉ ነው። እነዚህን የሚያደርጉ ሰዎችም ከመንግሥተ እግዚአብሔር በአፋ ወይም በውጭ እንደሚቀሩ ሲያስረዳ አስቀድሜ እንደነገርኳችሁ ይህን የሚያደርግ የእግዚአብሔርን መንግሥት አያዩም ብሏል። ገላትያ ምዕራፍ 5 ቁጥር 19። በሕይወታችን ሁሉ የምግባርና የሃይማኖት ፍሬ አፍርተን መገኘት ለቅድስና የጠራንን እግዚአብሔርን ደስ ማሰኘት ነው። እነዚህንም ነገሮች ቅዱስ ጳውሎስ የመንፈስ ፍሬዎች ብሏቸዋል። እነርሱም ፍቅር፣ ደስታ፣ ሰላም፣ ትዕግሥት፣ ምጽዋት፣ ቸርነት፣ እምነት፣ ገርነት፣ ንጽሕና ናቸው። ገላትያ 5:22። እግዚአብሔር ማደሪያው ይሆን ዘንድ የመረጠውን ሰውነታችንን እርሱ የሚከብርበትን ሥራ ልናደርግበት ያስፈልጋል። በሕይወት የሚኖሩትም ስለ እነርሱ ቤዛ ሆኖ ለሞተውና ለተነሳው እንጂ ወደፊት ለራሳቸው የሚኖሩ እንዳይሆኑ እርሱ ስለ ሁሉ ቤዛ ሆኖ ሞተ እንደተባለ በሕይወታችንም ሁሉ ፍቃዱን በመመርመርና በመፈጸም በቅድስና ልንኖር ይገባል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 15። ቅድስናችን በኑሯችን ሁሉ እንዲሁን ታዘናል። አንደኛ ጴጥሮስ ምዕራፍ 1 ቁጥር 15። ስለዚህ በተሰማራንበት የሥራ መስክ በማኅበራዊ ኑሯችን በምንበላው ምግብ፣ በምንለብሰው ልብስ፣ በንግግራችንና በመሳሰለው ሁሉ ለእግዚአብሔር ደስ የሚያሰኘውን በማድረግ እግዚአብሔርን በሚሞት ሥጋችን እናክብረው። እኛ ደግሞ ሸክምን ሁሉ የኃጢአትንም ጭንቀት ከእኛ አስወግደን በፊታችን ያለውን ሩጫ በትዕግሥት እንሩጥ። የእምነታችንንም ራስ ፈጻሚውን ኢየሱስን እንከተለው። እርሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧል ተብሎ እንደተጻፈ ደምን እስከ ማፍሰስ ድረስ ተጋድሎ አድርገን ከኃጢአት ርቀን በቅድስና እንድንኖር ይገባል። ዕብራውያን 12 ቁጥር 1። ሥጋዊ ምኞታችንንና መሻታችንን ሰቅለን አሮጌው ሰውነታችንን አስወግደን ንስሐ ገብተን ቅዱስ ሥጋውንና ክቡር ደሙን ተቀብለን በቅድስና እንድንኖር ረድኤተ እግዚአብሔር አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።